ቪዲዮ ሳለቅ 5 ወር ነኝ። 5 ወር በፊት የመጨረሻውን የዩቲዩብ ቪዲዮ ፖስት አደረኩኝ። እሱን ቪዲዮ ከጓደኞቼ ጋር የሽምግልና ኬክ ስናበላሽ ነበር። እሱንና የመጀመሪያውን ቪዲዮችን ቁጭ ብዬ ሳያቸው ያስቁኛል። ለኔ ነው ደግሞ ለእናንተ ላይ ያስቅ ይችላል። ምንም እንኳን ሁለት ቪዲዮዎች ቢሆኑም የሰዎችን አስተያየትና ከዛም በላይ ደግሞ ኢምፕሩቭ ማድረግ ያሉብኝ ነገሮች ተመልክቼበታለሁ። እናም የጠፋሁት ግን ሀሳብ ስላለቀኝ አልነበረም። በትምህርትና በህይወት መካከል መወሰን ስለነበረብኝ ነው። የጠፋሁበትም ምክንያት ብሬ ነበር። ብሬ ስላችሁ ግን የወይዘሮ ጌጤ ባለቤት አልነበሩም፣ ዶክተር ብርሃኑ ነጋ እንጂ። ማወያየት ጀምሮ ሰራዊቱ በእነኛ ጉዳዮች ላይ ያን ጊዜ ፐርሰን በኋላ ላይ ከከተማ የወጣኛ አያችሁ ዶክተር ብርሃኑ ነጋ ከ4 ዓመት በፊት የትምህርት ሚኒስቴር ሆነው ከተሾሙ በኋላ የኢትዮጵያ ኤዱኬሽን ሲስተም ላይ ለማሻሻል በማሰብ ለውጥን አድርገው ነበረ። ያደረጉት የኤዱኬሽን ሲስተም በትግበራ ላይ ከዋለ በኋላ ግን የብዙ የተማሪዎችን ህይወት አጨልሟል። ትግበራው ከተጀመረ ከ2014 ዓ.ም ጀምሮ የሚወድቁት የ12ኛ ክፍል ተማሪዎች ብዛት እየጨመረ መጥቷል። በጣም ደግሞ ይባስ ብሎ 2015 ዓ.ም ላይ 3.2 ሆኗል። እናም እኔ 12ኛ ክፍል ተማሪ ስለነበርኩ መወሰን ነበረብኝ። ውሳኔውን በየቀኑ ማጥናት ነበረ፣ በየቀኑ። ከዚህ በኋላ ግን አይ አም ባክ። ወስከ ዩቲዩብ እንዴት ናችሁ? እንግዲህ አይ አም ባክ ኦልሞስት ከ4 ወር በኋላ እንግዲህ ተመልሼ መጥቻለሁ። አሁን ተመልሼ የመጣሁት በምንድነው በ7 ቀን ቻሌንጅ ነው። ምንድነው ይሄ ቻሌንጅ የሚሆነው? ለተከታታይ 7 ቀን ስታርቲንግ ፍሮም ቱዴይ የዛኑ ቀን ቪዲዮ እየሰራው በየቀኑ ፖስት ማድረግ ማለት ነው። ዴይ 1 ዴይ 2 ዴይ 3 እያለ እስከ ዴይ 7 ድረስ ፖስት ለማድረግ ነው ቻሌንጁ ማለት ነው። ምንም አይነት ቪዲዮ ቢሆን በቃ ግዴታ መለቀቅ አለበት። አሁን ዛሬ እንደማድረግ አላቅም፣ ግን አይኖ በጣም ነው የጠፋሁት ጋይስ። ከዚህ በኋላ በደንብ ለመመለስ ቃል ገባለሁ ማለት ነው። ከዚህ በኋላ በደንብ በስትክክል ነው የምመለሰው። ያው ከረምት ምናምን ነው እንደዛ እያሰከሳችሁ፣ ግን ብቻ እስቲ አሞክራለሁ ከዚህ በኋላ ለመመለስ። ሌላው ነገር ደግሞ ምንድነው አወራ የነበረው ስለ ኢንትሮ። እኔ አሁን ኢንትሮ የለኝ። አይታችሁ ከሆነ ሁለቱ ቪዲዮዎቼ ላይ ዝም ብዬ ተሪያልኩ የነበረውና ኢንትሮ ያስፈልገኛል ብዙ ሰው እያለኝ እና ኢንትሮ ያስፈልገኝ እና ያሰብኳቸው ኢንትሮ ልንገራችሁና የተመቻችሁ ካለ ኮሜንት ላይ ተነግሩኛላችሁ። የመጀመሪያው ወስከድ ዩቲዩብ እንዴት ናችሁ? አማኑኤል ነኝ ኤኬኤ ሴንትራል ኦፕስ እቺው ብያታለሁ። ሌላው ደግሞ እሺ እንዴት ነው? ኧረ ወይ ምንድነው የሰውጠረ። ከዛ ሌላኛው ደግሞ What's good everybody, it's your home. What's good everybody, it's your boy Amanuel aka Central Ops. I am back with another gang bang video. እኔ እንዳይኛው የሚያበደ አይመስለኝም። ብቻ በቃ አሪፍ ነው ብትሉትን ኮሜንት ላይ ንገሩኝ። እዚህ ጋር እንደዚህ አሪፍ ነው ብረስ ወደቡ እንደዚህ ነው ወረወል ነው ትንሽ ስለሆነ ኧረ በል ሁሉ ደግሞ ከነሩ መታዩ